ይሄ እየኖርንበት ያለ ነው 3D ሪለም ወይም ባለ 3 ዳይሜንሽን የሚባለው ዓለም በብርሃን ቴክኖሎጂ የተሰራ በኤሌክትሪሲቲ የሚንቀሳቀስ ዓለም ነው። ልባችን፣ አንጎላችን፣ የደም ዝውውራችን፣ ሰውነታችን በጠቅላላ የሚንቀሳቀሰው በኤሌክትሪሲቲ ነው። ኤሌክትሪሲቲ ማለት ደግሞ በቀላል አባባል የኢነርጂ እንቅስቃሴ ማለት ነው። የዚህ እንቅስቃሴ አቅጣጫው በሀሳባችን የመፍጠርና የማድረግ ብቃቱ ደግሞ በትኩረታችን ይወሰናል። ትኩረት ውስጣዊ ኃይል ነው። አሁን ወሳኙ ጥያቄ ትኩረታችን ላይ ምን ያህል ቁጥጥር አለን ነው። ይህን ለመመለስ የሚከተለውን ማወቅ አለብን። ውስጣችን ብርሃን፣ ኤሌክትሪሲቲና ኬሚካል ነው። ይሄ ማለት ደግሞ ሁሉም ነገር ከሁሉም ነገር ጋር የተገናኘ ነው። የኔ የግሌ የሚባል አይምሮ የለም። ከማንም ከየትም የመጣ ሀሳብ ሊጨፍርብን ይችላል። አንጎላችንን እስካላሰለጠን ነው ድረስ አንስኪልድ ማይንድ ይሉታል በቡዲዝም። ያልሰለጠነ ያልተገራ ዝም ብሎ ሲዋዥቅ የሚውል አንጎል ማለት ነው። ምክንያቱም በአይምሮ ዓለም ውስጥ የተለያዩ እሳቤዎች የሀሳብ ባህር ማለት ነው። የአይምሮ ዓለም ማለት ከአይምሮ ዓለም ጋር የምንገናኝበት ሀሳቦችን ፕሮሰስ የሚያደርገው ዲቫይሳችን መሳሪያችን ደግሞ አንጎላችን ነው። አንጎላችን ራስ ቅላችን ውስጥ ያለው የሚጨበጥ የሚዳሰስ አካል ወይም ፊዚካል ዲቫይስ ነው። አይምሮ ግን ሶፍትዌር ነው። በስጋ አይናችን አናየውም። ለምሳሌ ኢንተርኔት አለኝ ስንል ኢንተርኔት ኮኔክሽን ግንኙነት አለኝ ነው እንጂ ኢንተርኔቱ የኔ ነው እኔ ቤት ነው ያለው ማለታችን አይደለም። አይምሮ እንደዛ ነው። ትኩረት ደግሞ እንደ ኔትወርክ ኮኔክሽን ብለን እናስበው። ኢንተርኔት ዓለም ውስጥ የማይለቀቅ ነገር የለም። ልክ እንደዛ ሁሉ በአይምሮ ዓለም ውስጥ የተለያየ ነገር ነው ያለው። አንጎላችንን አሰልጥነ ነው የምንገናኘው ኔትወርክ ቆም ብለን እስካልመረጥን ድረስ ከውስጣችን በማንቆጣጠረው ዝም ብሎ በሚነዳን ስሜታዊ ግፊት ብቻ ነው የምንንቀሳቀሰው። ወይም ኢምፓልስ የሚሉት የምናደርገው ለምን እንደምናደርገው አናውቅም። የኛ ሀሳብ ይመስለናል፣ የኛ ሀሳብ እየመረጥን ይመስለናል፣ ግን እየመረጥን አይደለም። የነጻነት ቅዠት ውስጥ ነን እንጂ ነጻዎች አይደለንም። በማንቆጣጠረው ኃይል እየተነዳን ነው። ታችን በየቦታው እየተበታተነ ነው። ያ ደግሞ በስነ ልቦናና በስነ አይምሮ ደካሞች ያደርገናል። ከመሬት ተነስቶ ድክም የሚለን ነገሮች፣ ቶሎ ቶሎ ስልችት የሚሉን፣ ዝም ብሎ ጭንቅ የሚለን የሚያነጫንጨን የመሳሰሉት ነገሮች ኢነርጂ ልክ ወይም የህይወት ኃይል ኢነርጂ የመባከን ውጤት ነው። 20% የሚሆነውን ሰውነታችን የሚያመነጨውን ኤሌክትሪሲቲ የሚጠቀመው አንጎላችን ብቻውን ነው። ኤሌክትሪሲቲ ማለት ደግሞ በቀላል አባባል የኢነርጂ እንቅስቃሴ ማለት ነው። የኢነርጂ እንቅስቃሴ ማለት የህይወታችን የሁለንተናችን እንቅስቃሴ ማለት ነው። ትኩረት ወደሚሄድበት ኢነርጂ ይሄዳል። ትኩረታችንን ካልተቆጣጠረ የህይወት ኃይላችንን እየተቆጣጠርን አይደለም። ለዛ ነው ጥሞና፣ ተመስጦ፣ ሜዲቴሽን ተለማመዱ እያሉ በመንፈስ የቀደሙት የሚያበረታቱን። በምንረጋጋበት ሰዓት አላስፈላጊ የሆነ ኮኔክሽን እንዘጋለን። የምንፈልገው ቦታና ሁኔታ ላይ የማተኮር አቅማችን በጣም ይጨምራል። በፍቃዳችን የመረጥነው ቦታ ላይ ማተኮር ስንጀምር አላማ፣ እቅድ፣ ግብ ይኖረናል። ሀሳብ አለን ማለት ነው። ሀሳቢዎች የህይወት ኃይላችን በጠቅላላ እዛ ላይ ፎከስ ስለሚሆን የመፍጠር ብቃታችን እዛ ላይ ይንቀሳቀሳል። ፈልገውን ህይወት መቅረጽ መፍጠር እንችላለን። የተለያዩ ጥናቶች የተለያየ ቁጥር ቢሰጡም እንኳን አብዛኛው የሰው ልጅ በቀን ውስጥ ወደ 60,000 የሚጠጋ እሳቤዎች ያስተናግዳል ይባላል። ከዛ ውስጥ ወደ 80% የሚሆነው ኔጌቲቭ ወይም አሉታዊ ሲሆን 90%ቱ ግን ድግግሞች ነው። ትላንት ያሰብነው ነው መልሰን መላልሰን የምናስበው። ተመሳሳይ ነገር እየደጋገሙ እያረጉ የተለየ ውጤት መጠበቅ ምንድነው? እብደት ነው የሚባለው እሱ ነው አይደል? ስለዚህ እና እዚህ ጋር አሁን ብዙም ሳናካብድ ሰው እብዱ ብለን በራሳችን ስቀን እንለፈውና የምንፈልገውና እየሆነ ያለው አልገጣጠም እያለን እየደጋገምን እያረግን አልለወጥ እያሉን ከተቸገረ ማስታወስ ያለብን በሰው ልጅ ዓለም ውስጥ የማይለወጥ ብቸኛው ነገር ቢኖር ለውጥ ብቻ ነው የሚባል አባባል አለ። ሁሉም ነገር ያለማቋረጥ እየተለወጠ ነው። ከጽንስ ጀምረን እስከዚህ ቅጽበት ድረስ የሄድንበትን ባዮሎጂካል፣ ሳይኮሎጂካል፣ ኬሚካል፣ ሶሻል የተለያየ ሂደቶች ብናስተው ያለማቋረጥ እየተለወጥን ያለን እና እንደዛ ከሆነ ለምንድነው አንጎላችን ተመሳሳይ ነገር የሚደጋግመው? አንጎላችን የተለያዩ ምክንያቶች አሉት የሚያደርገውን የሚያደርግበት። ዛሬ እዚህ ጋር እያየነው ካለነው ሀሳብ አንጻር እምነታችን፣ ካስተሳሰባችን፣ በህይወታችን ዋጋ ከምንሰጣቸው ነገሮች አንጻር ነው ምን መደጋገም እንዳለበት አንጎላችን የሚወስን። እነዚህ ውስጣችን እየደጋገመ የሚጫወታቸው እሳቤዎች ደግሞ በአጠቃላይ ስለ ኑሮ፣ ስለ ህይወት፣ ስለ አካባቢያችን ያለንን እዛቢያችንን እይታችንን ይወስነዋል። ያ ማለት አኗኗራችንን ይወስነዋል። ለውጥ እድገት የምንፈልግ ከሆነ የምንሄደው የት ነው? ውስጣችን። መፍትሄው ያለው ውስጥ ነው። ውስጥ ሲባል ምን ማለት ነው? ተለወጥ የምንፈልገውን ነገር ትኩረታችንን እናመጣበትና የምንጓጓለትን ነገር ወይም ደግሞ የምንፈራውን የማንወደውን ነገር ምንድነው? መቼ ነው ይህንን ነገር መፈለግ የጀመርኩት? መጥላት የጀመርኩት? መፍራት የጀመርኩት? ለምን እያለን መጠየቅ ስንጀምር ራስን መመርመር ማለት ይሄ ነው። ኖ ዳይሰልፍ፣ ራሳችሁን እወቁ የሚባለው ይሄ ነው። ሌላ ምንም ታሪክ የለም። ምክንያቱም እያንዳንዱ ቶት ወይም እሳቦት ከሆነ ሀሳብ የሚነሳ ነው። ከኋላ ሆኖ ተንሰራፍቶ ቁጭ ያለ
ዋና ሀሳብ አለ። እነዚህን እሳቤዎች እየፈለፈለ የሚልከው የሚያሰማራው። አሁን ይህንን መመርመር በምንጀምርበት ሰዓት ነው የእነዚህን እሳቦቶች ምንጩን ዋናውን ማወቅ የምንጀምረው። እንደዚህ ራሳችንን በምንመረምርበት ሰዓት ምን አለኝ ከሚለው ይልቅ እኔ ማነኝ ወደሚለው ነገር እያደላን እንመጣለን። ስለዚህ ሀሳብ ያለው ሰው ለመሆን ሀሳብን ለመቅረጽ ምን እናድርግ ሲባል ደጋግመን እንዳልነው የጥሞና ህይወት እንለማመድ። ሜዲቴሽን ተመስጦ መለማመድ እንጀምር። ረጋ ማለት ውስጣችንን ማዳመጥ ስንጀምር ነገር በውስጡ የተገናኘ ነው ብለን ይለቅድ። ስለዚህ ትኩረታችን ውስጣችን ያለው ፕሮሰስ ላይ መሆን ተኮር ስንጀምር ጠልቀን ስንገባ የሁሉ ነገር አሰራር ይገለጥልናል። መፍትሄ እናመጣለን። የነገሮች ኬሚስትሪው፣ ጂኦሜትሪው፣ ፊዚክሱ ሁሉ ነገር ይገለጥልናል። ሁሉም በላይ መንፈሳዊ ሚስጥሮችን እየተረዳን እንመጣለን። ያ ማለት ደግሞ የሀሳቦች ሁሉ መነሻ የሆነው የፈጠራ ዓለም ውስጥ መዋኘት እንጀምራለን ማለት ነው። ሌላው የሚረዳን ነገር አካባቢያችንን መምረጥ መቆጣጠር መቻል አለብን። የምናነባቸው መጽሐፎች ሊሆኑ ይችላል፣ አለባበሳችን፣ በህይወታችን ጊዜና ቦታ የምንሰጣቸው ሰዎች፣ ሁኔታዎች፣ የምናየው፣ የምንሰማው፣ የምንሄድባቸው ቦታዎች፣ የቤታችንን እቃ አቀማመጥ የመሳሰሉት ነገሮች በጠቅላላ ሆኖ ማየት የምንፈልገውን ሀሳባችንን የሚወክል መሆን መቻል አለበት። ምክንያቱም እያንዳንዱ በአካባቢያችን የምናየው ነገር የሚወክለው ሀሳብ አለ። እያንዳንዱ የተገለጠው ነገር የሚነዝርበት ፍሪኩዌንሲ ያለው አካባቢያችንን የከበበን ነገር በጠቅላላ የሰውነታችንን ንዝረቱን ይወስነዋል። የሰውነታችን ንዝረት ስሜታችንን፣ ሀሳባችንን ይቆጣጠረዋል። ሁሉ ነገር ሳይክል ነው፣ ሰርክል ነው። ስናጠቃልለው ሰው ልጅ ማለት እግራችን መሬት፣ ጭንቅላታችን ሰማያት ውስጥ ያለንን። ይህ በጣም ፓወርፉል የሆነ ፖዚሽን ነው። የሰማይና የምድር የሀሳብና የተግባር መገናኛ ቦታው ልባችን ነው። የህይወት መውጫ ናትና ልብህን ጠብቅ የሚለው መጽሐፍ ለዛ ነው። ልብ ማለት ትኩረት ማለት ነው። ውስጣችንን የምንሰማው የምናስተውለው፣ የማሰብና የመፍጠር ብቃታችንን የምንጠቀመው ትኩረታችን ወደ ውስጥ ሲሆን ብቻ ነው። ትኩረቱን የሚገዛ ተፈጥሮን ይገዛል። ተፈጥሮን የሚገዛ ማንም አይገዛውም። የጸጋችን እየገባን ሲመጣ ከምንም አይነት ተጽዕኖ ነፃ ሆነን መኖር እንችላለን። ኑሯችንን በምንፈልገው መልኩ መቅረጽ እንችላለን። እውነትን እናውቃለን። እውነት ደግሞ ነፃነታችን ነች። በመጨረሻም በዚህ ቻናል ላይ ጋይድድ ሜዲቴሽን በተለያየ ርዕስ ይለቀቃል። አብረን ሜዲቴት እንድናደርግ ተጋብዛችኋል። ለዛሬ እዚህ ጋር በቃለሁ። በያላችሁበት ሰላማችሁ ይብዛ።